አብዛኛው የቴክኖሎጂ ተማሪ የትምህርቱን አቋም ለማሻሻል ምን አይነት ሶፍትዌር መጠቀም እንዳለበት አያውቅም። ዛሬ ማንም ያላወራላቸው 3 በጣም ጠቃሚ ምንም መጫን የማይጠይቁ ሶፍትዌሮችን ነግራችኋለሁ። መልካም ቆይታ። የመጀመሪያው ሶፍትዌር ኤክስቴንድስ ክላስ ይባላል። ይሄም ኮድ መማር ለሚፈልጉ ተማሪዎች በአንድ ብሮዘር ቤዝድ የሆነና ሙሉ አይዲ መጫን ሳያስፈልገን ብዙ ቱሎችን መጠቀም የሚያስችለን መሳሪያ ነው። በተለይ ደግሞ ሶፍትዌር የሚጠቅመን ሁል ጊዜ የተለያዩ ኮምፒውተሮችን ስንጠቀም ከነዛ ሁሉ ሶፍትዌር መጫን በጣም አድካሚ በሚሆንበት ጊዜ ነው። ምክንያቱም ምናልባት የሌላ ሰው ኮምፒውተር ልንጠቀም እንፈልግ ይሆናል፣ ወይም ደግሞ ከነጭራሹ ኮምፒውተር ሳይኖርን በስልካችንም እንገለገል ይሆናል። በዚህ ጊዜ የሚጠበቅብን በቀላሉ ማንኛውም ብሮዘር ላይ extendsclass.com ብለን መፈለግ ብቻ ነው። ሁለተኛው ደግሞ ዊንድፍሬም ይባላል። ይሄም ዌብ ዴቨሎፐር መሆን ለሚፈልጉ ተማሪዎች ነገር ግን መሰረታዊ የሆነ የኮዲንግ እውቀት ለሌላቸው፣ ኮዲንግ መማር ለከበዳቸው ሬዲሜድ የሆኑ ቴምፕሌቶችን ድራግ ኤንድ ድሮፕ በማድረግ ብቻ የተለያዩ ፕሮፌሽናል ሌቭል የሆኑ ዌብሳይቶችን ቢውልድ እንድናደርግ ያግዘናል። ለምሳሌ ያክል ዩዘር ኢንተርፌስ ወይም ደግሞ ላንዲንግ ፔጅ መስራት ብንፈልግ የተለያዩ ኮምፖነንቶችን ወደ ካንቫሱ ድራግ በማድረግ እናስቀምጣለን። ከዛም ኮዱን ራሱ ጀነሬት በማድረግ በደቂቃዎች ውስጥ ፕሮቶታይፕ ያቀርብልናል። ሶስተኛው ደግሞ ዲፕ ስቱደንት ይባላል። ይሄ ኤአይ ቤዝድ የሆነና ለትምህርታችን ከሌሎቹ ኤአይዎች በተሻለ መልኩ የተዋጣለት ነው። የመማሪያ መጽሐፍቶችን ወይም ደግሞ የፈተና ወረቀቶችን አፕሎድ ስናደርግ የልምምድ ጥያቄዎችን ያወጣል፣ እንደዚሁም ጥያቄዎችን ይሰራል። ከዛም በተጨማሪ ዲፕ ሪሰርች እና ኢሴ ግሬዲንግ የሚባል ፊቸር አለው። ያም ማለት ስለ አንድ ጉዳይ ስንጠይቀው ከተለያዩ ድረገጾች በማወዳደር በመጨረሻ የተደራጀ ሪፖርት ያዘጋጅልናል። በአጠቃላይ ሁሉም በትንሽ ኢንተርኔት ነው የሚሰሩት። ታዲያ እናንተም በመሞከር የትኛው እንደወደዳችሁት፣ የትኛው ይበልጥ እንደጠቀማችሁ በኮሜንት ልታጋሩን ትችላላችሁ። መልካም ጊዜ።